ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። ኢማጂን ኡስታዝ የሆነ ሰው ቤት አለው ሱቅ አለህ ይባልና ጠዋት ስትመጣ ሱቁ ታሽጓል፣ ያስደነግጣል። ኦር ቤት አለ ሱቅ ስራ ደርሰህ ስትመጣ ቤትህ ታሽጓል። ያ እንደሚያስደነግጥ ሁሉ ሌላ የሚያስደነግጥ ነገር ምን አየው? የሆነ ሰው መስጂድ ገብቷል፣ ፈጅር እየሰገደ ነው፣ ቁርአን ይቀራል፣ ስለ ጀሃነም ስለ ጀነት ምናምን አላህን ስለ መፍራት ስላለበት ነገሮች ሁሉ ይወራል። ግን ያ የሚወራው ነገር ሁሉ አያስፈራህም፣ አያስደነግጥህም። የታሸገው ቤት ውስጥ ቃል ለማስገባት ስትሞክር ተዘግቷልና እንደማይገባው ልክ እንደዛ ሁሉ ልብህ ውስጥ የአላህ ፍራቻ እንዳይገባ ልክ እንደታሸገ ሁሉ ሲወራ ምንም አይመስልህም፣ አያስደነግጥም። ቶፒኩ ከባድ ነው። ርዕሱ ትልቅ ርዕስ ነው፣ አላህን የመፍራት ርዕስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን ተመልካቾቻችን፣ በእርግጥም ቶፒኩ በጣም ኮስተር ያለ ነው። አላህን ስለ መፍራት ረመዳን ያለንበት ወር፣ በዚህ ወር ላይ አላህን ስለ መፍራት እንግዳለን ከኡስታዝ ጋር ልናወራ ነው። ኡስታዝ መጀመሪያ ራሳቸውን ያስተዋውቁና ጥያቄዎችን እኛ እናነሳለን፣ እሳቸው ደግሞ ይመልሱልናል። እስከ ዝግጅታችን ጫፍ ድረስ አብራችሁ እንድትቆዩ በአክብሮት በፍቅር እንጋብዛለን። ኡስታዝ እስቲ ራስህን አስተዋውቅ። ያው ሱልጣን ኸደር ይባላል። ኧረ ኡስታዝ አሳጠሩት። فلأنصرن الحق حتى أنني أسقو على ساداتكم بطعاني. ጥያቄያችንን በጥበብ እንጀምር። ምንድነው ጥበቡ? ምንድነው ሂክማው? አላህ Subhanahu Wa Ta'ala ጾምን የደነገገበት ምንድነው ኡስታዝ? طيب بسم الله والحمد لله رب العالمين وصلى الله وسلم على سيدنا محمد وعلى اله وصحبه وسلم وبعد. طيب الله سبحانه وتعالى ማንኛውንም ዒባዳዎችን ማለት ነው ኢስላም የተደነገጉ ዒባዳዎችን ሲደነግግ ከበስተጀርባቸው እንድናረጋግጣቸው የሚፈለጉ ግቦች፣ አላማዎችና ሚስጥሮች አሉት። አላህ Subhanahu Wa Ta'ala አንድ ነገር ያለ ጥበብ አያዝ። ይሄ ምናልባት አህለ ሱነቲ ወልጀማዓ ከሌሎች ጀማዓዎች የሚለዩበት ነው። አላህ Subhanahu Wa Ta'ala ማንኛውም ዒባዳ ማንኛውም ትእዛዝ ወይም ደግሞ ክልከላን ሲከለክል የራሱ የሆነ አላማና ግብ አለው። ያለ ጋያ ያለ ሂክማ አያዝም። ያው ይሄ ምናልባት ሌሎች ቡድኖች ላይ ጠልቀን እንዳንገባ እንጂ ለምሳሌ ያህል ጀህሚያ የሚባሉ ቡድኖች ወይም ደግሞ አሻዒራ አላህ Subhanahu Wa Ta'ala ያለ ጥበብ ሊያዝ ይችላል፣ ያለ ጥበብ ሊከለክል ይችላል የሚል አስተሳሰብ አላቸው። ይሄ ከአህለ ሱና የወጡበት ነው። ሐታ ምን የሚል አባባል አላቸው መሰለ? አላህ Subhanahu Wa Ta'ala ተውሂድን ከልክሎ በሽርክ ቢያዝ ይሄ ለካነ ሚነላሂ ሒክማ፣ በቃ ለአላህ Subhanahu Wa Ta'ala የተገባ ነው የሚል አባባል አላቸውና ይሄ ትክክል አይደለም ማለት ነው። አላህ ማንኛውንም ነገር ሲያዝ አላማና ጥበብ አለው። ዓሊመሁ መን ዓሊመ ወጀሂለሁ መን ጀሂለ፣ ያወቀው ያውቃል፣ ያላወቀው። እዚህ ሶላት ሲታዘዝ የራሱ የሆነ አላማ አለው። ዘካ ሲታዘዝ፣ ጾም፣ ሐጅ፣ እነዚህ አምስት አርካን ዋና ርኡስ የሚባሉት አላህ Subhanahu Wa Ta'ala እኛ ላይ ሲደነግግ አላማ አለው። እንዲሁ ዝም ብሎ አይደለም። ወደፊት ኢንሻአላህ አላማዎች ለምሳሌ ከሰላት እንኳን ብጀምርልህ ሰላትን አላህ Subhanahu Wa Ta'ala በእኛ ላይ ሲደነግግ በግልጽ ቋንቋ ቁርአን ላይ አስቀምጦታል። ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር፣ ሰላት ከመጥፎ ፈሕሻ የሚለው ብዙ ጊዜ የሚፈስሩት ከዝሙት ጋር የተያያዘ ነው። ወልሙንከር እኩይ ከሆኑ ተግባራቶች ይከለክላል ሰላት። እንግዲህ ሰላትኛ ላይ ተደነገገው ለምንድነው? ሊተህዲብ ንፉስ፣ ራሳችን አኽላቃችን እንዲስተካከል ነው እንጂ ዝም ብሎ ጎንበስ ቀና እንዲላል። አሁን አብዛኞቻችን ትኩረታችን ለምሳሌ ሰላት ላይ በቃ ውዱእ እንዳይበላሽብኝ የሆነ ሩክን እንዳላጎል ዋጂብ
እንዳልተው የሚል እንጂ ዋናውን የሰላት ላይ የተደነገገውን ልቡ ሰላት የሰላት ልብ የሚባለውን ኹሹዕን ብዙ ቦታ አንሰጠው። በይበልጥ ኢንሻአላህ ከጾም ጋር አያይዘን ደግሞ ድጋሚ እንመጣበታለን። ሰላት፣ ዘካ ሁሉም የራሱ የሆነ ዓላማ አለው። አዎ ኡስታዝ እዚሁ ጋር እንዲመለስልኝ ፈልጌ እኮ ወደ ኋላ መሄዳችን እንዳለ ሆኖ ምንድነው ጥበቡ? የተደነገገበት ጥበብ ምንድነው? ጾም ነው ወይስ ጾም የተደነገገው? ጾም የተደነገገው አላህ Subhanahu Wa Ta'ala ምን ይላል መሰለ في سورة البقرة يا أيها الذين آمنوا كتب عليكم الصيام እናንተ ያመናችሁ ሰዎች በእናንተ ላይ ጾም ተደነገገ ከማ كتب على الذين من قبلكم ከእናንተ በፊት የነበሩ ህዝቦች ላይ እንደ ተደነገገ ሁሉ ማለት ነው። ይሄንን ማምጣት ያስፈልገው ለምንድን ነው? ምን ይባላል? አንድ ነገር ስትታዘዝ ሌላውም አካል ታዟል ባንተ አልተጀመረም ሲባል ክብደቱ ይቀላል። ለዛ ነው ለማቅለል ነው። ሁሉም አንቢያዎች ረሱሎች ከህዝቦቻቸው ጋር ጾመዋል። ምናልባት ያጾም ሁኔታ ሊለያይ ይችላል ማለት ነው። ግን ዋናው ከማ كتب على الذين من قبلكم لعلكم تتقون የተፈለገው ተቀበሉ لعلكم تتقون የሚለው ሊሰመርበት ይገባል። አላህን ትፈሩት ዘንድ ለዓለ የሚለው በነገራችን ላይ እንደ አረብኛ ካየነው ይከጀላል ተብሎ ነው ብዙ ጊዜ የሚፈሰረው። ነገር ግን የአላህ ቃል የመልእክተኛው ቃል ለዓለ ማለት ለተሐቂቅ ነው ማለት ዓላማውና ግቡን አውቃችሁ ከጾማችሁ እንድትፈሩ ተቅዋ የሚባለው ደረጃ አለ። እዛ እንድትደርሱ ነው የሚፈልገው። እንድትራቡ አይደለም፣ እንድትጠሙ አይደለም። ከመራብ ከመጠማችን ግድ ይላል። አይዋ አላህ Subhanahu Wa Ta'ala ከኛ መራብ ከኛ መጠማት ጉዳዩ አይደለም። በዚሁ ነስ አሁን አንተ ባልከው ነስ ነብዩ ሰለላሁ ዐለይሂ ወሰለም ምን ብሏል? من لم يدع قول الزور والعمل به فليس لله حاجة في أن يضع طعامه وشرابه አንድ ሰው ሐሰትን እስካልተወ الزور ሚለውን ምን ብለው ፈሰሩታል ዑለማዎች? يعني فكل باطل يعني فكل حرام باطل ከንቱ የሆነ حرام የሆነ ነገር በሙሉ እዚህ ውስጥ ይገባል ዙር የሚለው ማለት ነው። በአይን የምታየው حرام በጆሮ የሚገባው በአንደበት የምትናገረው ሐሜት ይሄ ሁሉ ዙር ውስጥ ይገባል ማለት ነው። በሌላ ዘገባ ወልጀህል የማይማን ተግባር ያልተወሰው فليس لله حاجة في أن يضع طعامه وشرابه ምግቡና መጠጡን በመተው አላህ Subhanahu Wa Ta'ala ጉዳዩ አይደለም። ግን በዚህ ምግብ በመተውና በመጠጥን በመተው መንገድ ላይ አላህ እንድትፈራ ተከጅሏል ነው። አይዋ ጥበቡ አላህ መፍራት ነው። አይዋ ጾም እንዴት መሰለ ከተቅዋ ጋር ያለው ግንኙነት በመጀመሪያ ደረጃ ቀደም መግቢያ ላይ ብለናል። አላህ Subhanahu Wa Ta'ala ማንኛውም ነገር ሲደነግ ዓላማ አለው። ዓላማው ግን እኛ ለማሰቃየት አይደለም። የሆነ ነገር የሚደነግገው እኛ ለመቅጣት አይደለም። በል يريد الله بكم ስለ ጾም እየተናገረ ስለ ተቅዋ እየተናገረ يريد الله بكم اليسر ለእናንተ ገሩን ነው የሚወደው። ችግርና ውስብስብ ነገር አይወድም። ስለዚህ አላህ Subhanahu Wa Ta'ala ምንድነው የሚለው في سورة طه ما أنزلنا عليك القرآن لتشقى እኛ ቁርአንን ያወረድነው አንተ ላይ አንተን ለማሰቃየት አይደለም በል لتسعد በቁርአን ደስተኛ ልትሆን ነው እንጂ አላህ Subhanahu Wa Ta'ala ሰዎችን መቅጣት ዓላማው አይደለም። የኛ መሰቃየት የኛ መንገላታት ይሄንን ፈልጎ አይደለም። ነገር ግን በተወሰነ ደረጃ ስትንገላታ ማለት ነው ነፍስያ ስትደክም ስጋዊ ፍላጎት ሲቀንስ ሩህ ትመጥቃለች ወደ አላህ ወደ ሰማይ ማለት ነው። አንድ አባባል አለ ምን ይላሉ ዑለማዎቻችን ረضوانላህ ዐለይሂም إذا جاعت البطون شبعت الأعضاء ይላሉ። ሱብሃንአላህ ሆድ በሚራብበት ሰዓት አካሎች ይጠግባሉ። አካሎች ይጠግባሉ። ገብቷል? እንዴት ነው ስትራብ ጾም በጣም በተለይ ፍጡር ሰዓት ሲደርስ የሆነ حرام ነገር ለማየት እኮ አይን ፍላጎት ሻህዋ በጣም ይቀንሳል። አሁን ነው በደንብ የገባኝ። አካል ይጠግባል። ለካካል አይጠግብም። አካል የማይጠግብበት ጊዜ አለ። አዎ በተቃራኒው إذا شبعت البطون جاءت الأعضاء ሆድ ሲጠግብ ማለት ነው አካልህ ምን ይሆናል? ይራባል። በቃ የሆነ አይን የማየት ሱሱን ስሜቱን ለማርካት
ይጓጓል ማለት ነው። ጆሮም እንደዚህ ምላሱም እንደዚህ ልክ እንደዛ በቃ ኢማንኛ ነው ምናምን የምትለው ሰውዬ ከጠገበ ይሄድና ልጅቷን አሰላሙ አለይኩም ይላል። በሰላምታ ነው የሚጀምረው። እንዴት እንደምታምሪ ማሻአላ ይላል። እየጀነጀነ ወጣቶችኛ ድንበር እያለፈን ድንበር ማማሯ ምናምን መንገር ምን አስፈልገ ስትጠግብ ነው። ግን እዚህ ስቴፕ ላይ የምትደርሰው ሱብሃንአላህ። ይሄንን ሐቂቃ በተመለከተ አንድ ታሪክ ማንሳት በቂ ነው። ይሄ ታሪክ ብዙ ጊዜ ይታወቃል። አላህ Subhanahu Wa Ta'ala ቁርአኑ ላይ ጠቅሶታል። አንድ በልዓም ኢብኑ ባዕወራ የሚባል ሰው ነበር። ካና ዓሊም ነበር፣ ወልይ ነበር። ሱብሃንአላህ ካነ ሙጃብ ዱዓው ባንድ መቅቡል ነበር ከወልይነቱ የተነሳ። እዚህ በቃ ትልቅ ማዕረግ ላይ ተሰቅሎ ነበር፣ ወልይ የሚባለው ደረጃ ማለት ነው። እንዴት ይሄ ስጋዊ ፍላጎት ሰዎችን ወደ ታች አዘቅት ስር እንደሚጥላቸው ትልቅ ማስተማሪያ ነው። ለዛ ነው ጾም የተደነገገው ነው ማለት ነፍስያ ስደክም ምን ትሆናለች? አላህ Subhanahu Wa Ta'ala ትፈራለች። አንድ ምን ይወራል ኡስታዝ እንዴ ከጥጋብ ጋር ተነስቶ ሸሁ ሁልጊዜ በሹፌር አላቸውና ከሹፌራቸው ጋር ይሄዳሉ። በቃ ሁልጊዜ የሆነ ሴት ነገር የሆነ ነገር ካዩ አስተግፍሩላህ እንትኑ ለመደበት ሹፌሩ ማለት ለምዶበት አንድ ቀን ሴት አዩ። እሳቸው አላዩም። ሹፌሩ ሴት አየና አስተግፍሩላህ ሲል እሳቸው ጠግቦ ነበር እና ካላችሁ ለካ ፈልጓል ማለት እና አስተግፍሩላህ ሲል ወይን የት ቅድም ያለው ለሱ ትልቅ ማጠናከሪያ ነው። ሐቂቃ ሲጠግብ አካል ፈተና ነው። ሆደ ሲጠግብ በቃ ሁሉ ነገር ስሜት የሚባለው ነገር ስጋዊ ፍላጎት በጣም ይጨምራል። ስጋዊ ፍላጎት ደግሞ ምን ያደርጋል? ያውን የጀመርኩለት ቅሳ ጋር ተያያዥነት አለው። የሚገርምህ አላህ Subhanahu Wa Ta'ala ይሄንን ወልይና ሷሊህ የሆነን ሰው ምን ብሎ ነው የጠቀሰው? ስጋዊ ፍላጎቱን ሲከተል ከመተል ከልብ ነው ያለው። ሱብሃንአላህ ወልይን ብሎ እንዳልጠራው ምሳሌው ልክ እንደ ውሻ ነው አለ። كمثل الكلب إن تحمل عليه يلحث أو تتركه يلحث. سبحان الله. عندي بتعبرره يالكلك ملاسون أوطته يروطال بتتهم كوتش بلوم مالك لكنا أقومم نا هي سو من نبر يبالال دعاء مستجاب نبرنا هي سو كنعناويان قوسا نبر بموسى زمن እንግዲህ ነበረውና ሙሳ በኑ እስራኤል እና እነዚህ ከናናውያን በመሐከላቸው ጥል ነበር። ያው የጎሳ ጥል ከድሮም ጀምሮ አለ እና እነዚህ መተው ምን አሉ? አላህ ሙሳንና በኑ እስራኤል እንዲያጠፋ ዱዓ አድርግልን አሉት። شوف تحدي በጣም ትልቅ ቻሌንጅ ነው። ከባድ ጥያቄ ነው የቀረበለት ማለት ነው። እሱ ሷሊህ ነው፣ ወልይ ነው። ከወልይነት መገለጫው አንዱ ወልዮችን መውደድ ነው አይደል እንዴ? እና ይህንን ወልይ የሆነውን ታላቁን ነብይ ከሊሙላህ እሱን አጥፋ ማለት ዱዓ አድርግና አላህ እንዲያጠፋው አድርግ ነው። ይህ ሰው ያው የመጀመሪያ ጊዜ ተቋ በተወሰነ ደረጃ ስለነበር በፍጹም አለ እንዴት ወንድሜን ነብዩላህ ኢብራሂም ከሊሙ الرحማንን እሱን እንዲጠፋ ዱዓ አድርጌ አላህስ እንዴት ምን ይደኛል? አይሆንም በፍጹም። ሙሳ ነብዩላህ ሙሳ ማለት ነው። በኋላ ላይ ግን ምንድነው ያደረጉት? የሆነ የተለያዩ ሽልማቶች ይዘው መጡ። ዘህራት ዱንያ ማለት ነው። ዱንያ ጌጣጌጥ የሆኑ ነገሮች ማለት ነው። በዚህ ጋር ሴቶችን፣ በዚህ ጋር የፍራፍሬ አይነቶች፣ በዚህ ጋር የሚለበሱ አልባሳቶች፣ ጌጦች ምናምን ተሸክመው መጡና ይሄንን ላንተ ነው ቢሸርጥ ዱዓ አድርገህ ሙሳንና ህዝቦቹን የምታጠፋ ከሆነ የዚህኔ ገባ ነፍስያ ትንሽ መይል አደረገች፣ ዝንባሌ አደረገችና እዛ ያው እጁን አንስቶ ዱዓ ማድረግ ጀመረ ይባላል። አጥፋቸው ልክ እጁን አንስቶ አላህ ወይ ሙሳን ህዝቦቹን አጥፋ እላለሁ ብሎ አላህ ወዲያውኑ ምላሱን ቀለበሰበት። ህዝቦቹ መራገብ ጀመረ።
የራሱን ህዝብ ማለት ነው። ወለው ሽእና ለረፈዕናሁ ቢሃ ወላኪነሁ አኽለደ ኢለል አርድ ወተበዐ ሀዋ ይላል። ሱብሓነላህ አኽለደ ኢለል አርድ አየህ ወደ ምድር ዘቀጠ። ያኒ ምድር የምታፈራውን የተለያዩ ሻህዋት ገባ። እነዚህ አሁን ይዘውት የመጡት ምንድነው? ከምድር የወጡ ነገሮች ናቸው። ሰማያዊ ነገር እሱ በሰማያዊው ነገር ነበር የመጠቀው አላህ ዘንድ ስሙ የሚነሳው ዱዓው ሙስተጃብ የሆነው ማለት ነው። ፍላጎቱ ግን ዱንያ ላይ በሚዘቅጥበት ጊዜ ምን ሆነ ማለት ነው? አላህ Subhanahu Wa Ta'ala ወልይነቱን ነጠቀው እና ከከልብ መሰለው ከውሻ መሰለው ከመሰለል ከልብ አለ። ምን ላይ ነው ያለው ይሄ ታሪክ ኡስታዝ? ይህ እንግዲህ ያው ፊ በኒ እስራኤል ሰፊ የሆነ ዘገባ ቢኖርም ቁርአን ላይ ግን ተጠቅሶ እናገኘው። فلأنصرن الحق حتى أنني أسقو على ساداتكم بطعاني ወደ ሁለተኛው ጥያቄ ስንሄድ ኡስታዝ ከዚህ አንፃር በዲናችን የተቋን ገብጋቢነት ምን ያህል ነው ማለት ይቻላል? طيب ጥያቄውን በጥያቄ ልመለስልህ። طيب ما سر وجودنا في هذا العالم ለዚህ ዓለም የተገኘንበት ዓላማ ምንድነው? አላህን ማምለክ ዒባዳ ነው። طيب አላህ Subhanahu Wa Ta'ala ማምለክ ከሆነ እዚህ ዓለም ላይ የተገኘንበት ለዒባዳ ከሆነ ተቅዋ ደግሞ ዒባዳ ከዒባዳ ጀርባ የሚፈለገው ተቅዋ ነው። ከመኖራችን ጀርባ ያለው አላህን ማምለክ ነው። ከማምለክ ዋናው ሩሁ ደግሞ ተቅዋ ነው ማለት ነው። ሱብሃንአላህ በዚህ መልኩ ተገንዝበው ታውቃለህ? ተቅዋ ማለት የዒባዳ ጋያ ነው። አው ጋየቱል ጋያ የዓላማዎች ዓላማ የግቦች ሁሉ ግብ ተቅዋ ነው። እንዴት ካልከኝ في سورة البقرة الله سبحانه وتعالى من إله يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم إيش تتقون سبحان الله إن أنت سويت شوي جيتاችሁ معبوداችሁን الله سبحانه وتعالى أملاكاችሁን ተገዙ እናንተ ነፈጠርክ እናንተ በፊት ለምንድነው لعلكم تتقون الله እንድትፈሩ አምልኮቶቻችሁ ወዴት ነው የሚያደርሳችሁ? ዒባዳችሁ ተቅዋ ነው ወደ ተቅዋ ነው። ስለዚህ ተቅዋ ማለት የዒባዳ ጋያ ነው። እንግዲህ የተፈጠርንበት ዓላማ ዒባዳ ከሆነ ተቅዋ ደግሞ ምንድነው? የዓላማዎች ሁሉ ዓላማ ነው፣ የግቦች ሁሉ ግብ ነው። فلأنصرن الحق حتى أنني أسقو على ساداتكم بطعاني እንግዲህ ለጠይቆት ኡስታዝ ዓላማውን እስቲ በደንብ እናብራራው። ይበልጥ በዚህ ንግግር ላይ እንግዲህ ሱብሃንአላህ ስለ ተቅዋ መናገር እንዴት ነው በጣም የሚያስደስተው። አላህ Subhanahu Wa Ta'ala ከሙተቂኖች ያደርገን አሚን። ያው ተቅዋ የሚባለው አላሸተት ነው ሐታ ሱብሃንአላህ አላህ ከነሱ ያደርገን ከማለት ውጭ ምን ትላለህ? በጣም ከባድ ነገር ነውና ተቅዋ ምን ብለናል? ጋየቱል ጋያ በቃ የዓላማዎች ሁሉ ዓላማ ነው። ሰላትን በተመለከተ አላህ Subhanahu Wa Ta'ala ወአና ቂሙስ ሶላተ ወተቁሁ ይላል። ሰላትን በአግባቡ ቀጥ አድርጋችሁ አርካኑ ዋጅባቱን ጠብቃችሁ ለአላህ አድርሱ እሱንም ፍሩ ወተቁ ይላል። كذلك زكاة اسملكت الله سبحانه وتعالى إن رحمتي وسعت كل شيء فسأكتبها للذين يتقون ويؤتون الزكاة للذين يتقون ويؤتون الزكاة شوف تقوانا زكاة الله استساسر يعني رحمة لهلم يسفانه حتى لكافر لمسلم لهلم لفطران هلو يمي بقانا يسفانه كان بيبلت ይሄንን ረህመቴን እዝነቴን የምጽፈው የማደርገው ለማን ነው? እነዛ አላህ ለሚፈሩት ነው። የአላህን ረህመት የምታገኝበት ሰበብ አንዱ ተቅዋ ነው። ወለዚነ يؤتون الزكاة ዘካን የሚሰጡ ብሎ ይላል። ወደ ሐጅ እንምጣ። አምስተኛው ወይ ከዛ በፊት ጾም ላይ እንምጣ። لعلكم تتقون አለ። አይ ጾም የተደነገገው ለምንድን ነው? አላህ Subhanahu Wa Ta'ala እንድትፈሩ ያደርጋችኋልና ነው። እንድትራቡ ሳይሆን ተቅዋ ነው። የሚገርም
ሱረቱል በቀራ ላይ አያተ ሲያም ተብሎ የሚታወቃል። ስለ ጾም አህካሞች፣ ህግጋቶች፣ ሙፈጢራቶች የሚያስፈጥሩ ነገሮች ስለ ሙሳፊር 183 እስከ 87 ያሉት ስለዛ ተናግሮ ወሂለ ለኩም ለይለተ ሲያም ረፈቱ ኢላ ኒሳኢኩም በሌሊቱ ክፍለ ጊዜ ከሚስቶቻችሁ ጋር መገናኘት ሐላል ሆነላችሁ ምናምን ብሎ መጨረሻ ላይ አያውን ሲቋጨው ማለት ነው። አያተ ሲያም ሲቋጨው ምንድነው ያለው? ከዛሊከ ዩበይኑ ላሁ አያቲሂ ሊናሲ ለዓለሁም የተቁን ሱብሃንአላህ። በተቋ ጀምሮ በተቋ ዘጋው። እንደው ዝም ብሎ አሽዋኢ የሆነ ይመስላል፣ ድንገት የሆነ መገጣጠም ይመስላል። ሰዎች ምናልባት አንዳንዴ ሲያወሩ ድንገት የሆነ ሊገጣጠም ይችላል። አላህ ሱብሓነሁ ወተዓላ ዓሊሙን ኸቢር ነው አይደለ? በእያንዳንዱ ንግግር ምን እንደሚፈለግበት ያውቃል። እዚህ ጋር ያለ ምክንያት አልተደጋገመም። ለዓለኩም ተተቁን ብሎ ለዓለሁም የተቁን አለ። በተቋ ጀምሮ በተቋ ዘጋ። ፈከአነ ኸላስ ጾም ማለት ምንድነው? አላማው ዋና ተሕቂቅ እንድናደርገው ግቡ ምንድነው? ተቋ ነው። ሱብሃንአላህ። ሐጅን እንመልከት። አምስተኛው የእስልምና ማዕዘን። አብዛኛው ሰው ሐጅ ምናልባት ዛሂር የሆነ ውጫው የሆነውን ነገር ብቻ አሳክቶ ነው የሚመጣው። ይጋፋል። ጠዋፍ ላይ አይተሃል። ኢፋዳ ላይ طواف الإفاضة كذلك السعي بين الصفا والمروة بقى رجعوا منامن مجرشا دكموت منام تزرروا تايوال كذا علامة من دل كذي بوالا يتنهون صورين ما سنساو يميل بقى ጭንቀቱ ማለት ነው። ከዛ በኋላ ሆቴል ምግብ አገኛለሁ ወይስ አላገኝም? እሺ አሁን ቲኬትስ ያሳስብ ወደ ሀገርስ ስራዬን አስተካክዬ ነው የመጣሁት እንዴት ነው መቀጠለው የሚለው የሆነ በቃ ጭንቀት። በዚህ ጭንቀት ላይ ነው አብዛኛው ሐጅ ላይ ወይም ዑምራ የሚሰራው ሰው በዚህ መልኩ ነው የሚሰራው። ግን ዑምራ ስታደርግ ሐጅ ስታደርግ አላህ Subhanahu Wa Ta'ala ውጫው የሆነው ልፋትና ድካምን አይደለም የሚፈልገው። ድካም በነገራችን ላይ የራሱ የሆነ ጣዕም አለው። ማዕናው ስታቀው ለምን እንደምትለፋ ስታቅ ከዚህ ድካም በስተጀርባ ተቅዋን እንደምታገኝ የተቅዮት ደረጃ ላይ እንደምትቆናጠጥ ስለምታቅ የዛኔ ድካሙ ሁሉ ወደ ደስታ ወደ ለዛ ይሄዳል። شوف الله سبحانه وتعالى وتزودوا على تسنقوا فإن خير الزاد التقوى سبحان الله لحج يكونوا አስፈላጊውን ጓዛችሁን ጠቅልላችሁ በደንብ ስንቃችሁ ትጥቃችሁን ያዙ አለ። ለሐጅ ተዘጋጁ። ግን ከምትዘጋጁበት ነገር ሁሉ በላጩ ተቅዋ ነው አለ። ሱብሃንአላህ ስለ ሐጅ እየተናገረ ማለት ነው። ሐጅ ላይ የሚታረድ እርድ አለ። ሐዲ አይደል? ይህ እርድ የተደነገገበትን ዓላማ ሲናገር አላህ Subhanahu لا ينال الله لحومها ولا دماؤها ولكن يناله التقوى منكم ተቅዋ ሱብሃንአላህ። እናንተ ደም ማፍሰሳችሁ አላህ ደም አስፈልጎት አይደለም እረዱልኝ አላችሁ። ስጋ አስፈልጎት አይደለም። ዋናው የእናንተ ተቅዋ ነው አላህ Subhanahu Wa Ta'ala የሚፈልገው። ሱብሃንአላህ فلأنصرن الحق حتى أنني أسقو على ساداتكم بطعاني እሺ ኡስታዝ ደጋግመን ተቅዋ አላህ Subhanahu Wa Ta'ala ተቅዋ ይላል በብዙ የቁርአን አንቀጾች ላይ የሩሁ የኢባዳ ሩሁ ተቅዋ ነው። ተቅዋ የሚለውን አነሳሳና ተቅዋ ምንድነው ግን? አይዋ ይሄ ወሳኝ ጥያቄ ነው። ሐቂቃ ማንኛውም የእውቀት ዘርፍ ላይ የመጀመሪያ ጥያቄው ምንድነው ዲፋይን ነው። ለምሳሌ ሰላት ምንድነው? ጠሃራ ምንድነው? ተውሂድ ምንድነው? ሽርክ ምንድነው? የሚል ታሪፍ አለ። ስለዛ ነገር ተሰወር እንዲኖር ወይም ደግሞ ጽንሰ ሐሳቡ እንዲገባህ ማለት ነው። ተቅዋ የሚለው ነገር ምንድነው ከተባለ يعني فقد عرف العلماء السلف التقوى بعبارات جميلة يعني በጣም ውብ ሆኑ ቃላቶች ተቅዋን ዲፋይን አድርገውታል ገልጸውታል። علي بن أبي طالب تعريف ያደረጉበት አለ። لكن ሰነዱ ምን ያህል እውነት ነው ወይም ትክክል ነው የሚለው ባላቅም ግን ማዕናው ሐሳቡ በጣም ትክክለኛ ነው። التقوى هو الخوف من الجليل ይላሉ علي بن أبي طالب። አላህን የላቀውን ጌታ መፍራት ነው፣ ማክበር ማላቅ ነው። በቃ ዋና ከተቅዋ የሚፈልገው ይሄ ነው፣ ማላቅ። ቀደም ምናልባት ስለ ሐጅ ስናገር አንድ አያ ይቀር ነበር። ومن يعظم شعائر الله فإنها من تقوى القلوب ይላል።
የአላህ Subhanahu Wa Ta'ala የዲን መገለጫዎችን ሀዲ ላይ ለምሳሌ በጣም የተሟላ በግ ለአላህ Subhanahu Wa Ta'ala ሙሉ በጣም ውድ የሆነውን ስጋ ሙሉ የሆነውን ለአላህ እርድ ማቅረብ ይሄ ተቅዋ እንዳለ የሚያሳይ ነው ልብህ ላይ ማለት ነው። ተቅዋ አላህን ከማወቅ ጋር ከተያያዘ አላህ ታላቅነቱን አላህ ዓለማትን ሁሉ መፍጠሩን አላህ እንግዲህ የሁሉ ነገር ባለቤትነቱን ስታውቅ ተፈራዋለህ። አዎ እና ከእውቀትም ጋር ያያዘና ለማ يخشى الله من عباده العلماء تقوى علم የተያዙ ነገሮች ናቸው። وقديما قيل كيف يتقي من لا يدري ما يتقي ማንን እንደሚፈራ ማያውቅ ማያውቀው እንዴት ማታቆና ካልኩ አትፈራ ስለዛ ነገር ታቆነ ነው ይበልጥ ተፈራው ማለት ነው። እውቀት ጋር የተያዘ ነው። المهم الخوف من الجليل ያለው የላቀውን ኃያሉን ጌታ መፍራት ነው። ሱብሃንአላህ والعمل بالتنزيل በወረደው ቁርአን በተወረደው ቁርአን መስራት والقناعة بالقليل ባለ ነገር በትንሽ ነገር መብቃቃት والاستعداد ليوم الرحيل ለማይቀረው ጉዞ ለአኺራ ለሞት መዘጋጀት شوف العبارات الجميلة በጣም ውብ የሆኑ ቃላቶች ናቸው። ያንዳንዱን እንኳን ይዘን ብንነጋገር ሐቂቃ ያው ሐለቃው አይበቃንም ፕሮግራሙ ማለት ነው። ከዚህ በልጥ ግን ብዙ ዑለማዎችን የሚያስማማው طلق ابن حبيب የተባሉ ታላቅ ዓሊም ከሰለፎች ተቅዋን የገለጹበት ነገር በጣም በጥሩ መልኩ ነው። ከሐዲስም ከቁርአንም ጋር የሚሄድ ነው። ምን አሉ? التقوى هو العمل بطاعة الله ተቅዋ ማለት አላህ ያዘዘህን ትእዛዝ መስራት ነው መፈጸም ነው። على نور من الله በእውቀት ترجو ثواب الله የአላህን ምንዳን ከጅለ ሲሆን ነው። وإلا ظاهر طاعة ከሆነ ለምሳሌ ሶላት ሙናፊቅም ሊሰግድ ይችላል። ገጽሎ ዛሂር የሆኑ ጾም አብሮ ሊጾም ይችላል ሙናፊቅ ካፊር ግን لا يرجو ثواب الله ምንዳውን ከጅለ وأن تترك معصية الله አመጽን መተው ነው። አላህን ማመጽ መተው ዋናው ተቅዋ እዚህ ጋር ነው የሚያዘው። አመጽ ወንጀልን ኃጢያትን እኩይ የሆኑ ነገሮች መተው ነው። ተርጁ ثواب الله ምን ይላል? وأن تترك معصية الله على نور من الله خيفة عذاب الله የአላህን ቅጣት ፈርተ የአላህን ቅጣት ፈርተ ነው መሆን ያለበት። ለምሳሌ አንዳንድ ሰው ኢድስን ፈርቶ ዝሙትን ሊያቆም ይችላል። ኢድስን ፈርቶ በቃ ሐቂቃው እኮ ነው። ለምሳሌ ዶክተሩ እንደዚህ አይነት ስብ የሆኑ ነገሮች መብላት ለጤና አደጋ ነው ስላለው ሊተው ይችላል። ሊጾም ይችላል እኮ ሐታ ሊጾም በቃ ጾም ይለዋል። አንተ መድኃኒት መጾም ነው ይለዋል። ይጾማል። ليس خيفة عذاب الله አላህን ቅጣት ፈርቶ ምንዳውን ከጅሎ አይደለም። ላኪን ስታየው ሙስሊም ይጾማል፣ ይሄም እየጾመ ነው። መልፈርቅ በሁለቱ መካከል ያለው ምንድነው? ተቅዋ ነው። በቃ አላህን መፍራት ነው። አጠቃላይ ሄዶ መጠንቀቅ ከሚለው ላይ ሐዲስ ላይ ለምሳሌ ምን የሚል ሐዲስ መጥቷል መሰለ? መልእክተኛው አለይሂ ሰላቱ ወሰላም የውም القيامة ከሚከሰቱ ከባባድ ክስተቶች መካከል አንዱ እያንዳንዱ ሰው አላህ Subhanahu Wa Ta'ala ያለምንም አስተርጓሚ ያናግረዋል ያናዘዘዋል እና ከፊት ለፊቱ እሳት ነው፣ ከኋላው እሳት ነው። በቃ ከፊት ለፊቱ ማይራ ኢላ ማ ቀደም ያሳለፈውን መልካም ስራ ወይ መጥፎን ስራ የሚመለከቱ ስራውን ነው እንጂ ሌላ ነገር አይመለከቱም ካሉ በኋላ ፈተቁን ናር አሉ። شوف ተቅዋ ማለት ይሄ ነው። ተጠንቀቋት እሳትን ወለው بشق التمر የተምር ክፋይ ቢሆንም ሰደቃ በማውጣት እሳትን ተጠንቀቋት። ስለዚህ ተቅዋ ማለት መጠንቀቅ ነው። ምን የአላህን ቅጣት የአላህን ቁጣ መጠንቀቅ ነው። ይሄ ደግሞ ምንድነው? بفعل الأوامر وترك النواهي ስናሳጥረው በቃ ስናሳጥረው ምንድነው? ትእዛዛትን መስራት ክልክላትን መራቅ። በጣም የሚገርም ነገር የሆነ ሰው አላህ በጣም አዛኝ ሆኖ በጣም መሐሪ ሆኖ በጣም ወዳድ ሆኖ ከናት በላይ ያዝናል 99
እዝነትን ራሱ ጋር አድርጎ አንድ እዝነትን ብቻ ምድርን አውርዶ ነው የሁሉ ሰው እየተዛዘነ እየተባለ እንዴት ነው ታዲያ አላህን መፍራት ያለብን ተብሎ ሲጠየቁ ምን አሉ? ቁጣው እንዳይደርስብህ። ሱብሃንአላህ ቁጣው እንዳይደርስብህ። እሱ ከተቆጣ ማን ያድናል? ይሄን እዝነቱን እንዳታጣ፣ ይሄንን አላህ እዝነቱን ውዴታውን ችሮታውን እንዳታጣ፣ አንድ ሰው ስትወድ ውዴታውን እንዳታጣ እንደምታደርገው እንዳታጣ እኮ ነው አላህን መፍራት ያለብህ። አላህን መፍራት ከዚህም ነው የሚል ነገር አለ። እስቲ ታዲያ የተቋ ፍሬ ምንድነው ኡስታዝ? የተቋ ፍሬው ምንድነው? طيب አሁንም ወደዛ ከመሄዳችን በፊት አፍዋን ይበልጥ አሁንም ይበልጥ ተቋን ተዕሪፉን የሚያብራራልን የአቡ ሁረይራ ተዕሪፍ ነው። ሰሐቢዩል ጀሊል ሰአለሁ አሐድ አንዱ መጥቶ ጠየቃቸው። መተቅዋ አላቸው። ተቋ ማለት ምንድን ነው አላቸው። ቃል አፈርአይተ አሉት። እስቲ ንገረኝ አሉት። ሀል መሸይተ ፊ ጠሪቅን ፊሃ አሽዋክ እሾህ ያለበት ቦታ ላይ ተራምደ ሄደ ታውቃለህ አሉ። ነዓም ማዛ ፈዓልት አሉት። ምን አደረግ? ቃለ እተቀይት አለ ተጠነቀኩ እሾህ እንዳይወጋኝ ያኔ ሸመርቱ አንሳይ ልብሴን ሰብስቤ ምናምን ተጠንቃቄ ሄድኩኝ። ذلك التقوى خلاص ተቋ ማለት ይሄ ነው፣ መጠንቀቅ ነው። ከምን አሁን እዚህ ጋር ምሳሌያዊ የሆነ ነገር ነው። ወደ እንትኑ ስናመጣው እሾህ ማለት ሐቂቃ ወንጀል ኃጢአት እሾህ ናቸው። ወንጀል በበዛ ቁጥር ሐቂቃ ቀልብህ እየደከመ እየተበሳሳ እየሳሳ እየተመናመነ ይሄዳል። ኢንሻአላህ ያው ተመራው ላይ እንጠቅሰዋለን ይበልጥ ኢንሻአላህ እንጥቀሰዋት አለ ተመራውን ስለጠየቀኝ ከተመራው ጋር አንዱ ምንድነው አላህ Subhanahu Wa Ta'ala في سورة مريم ይመስለኛል ምን ይላል ስለ ሲራጥ ሲናገር ሲራጥ ማለት በጀሃነም አፋፍ ላይ የተዘረጋ ድልድይ ነው። ከሰይፍ የሰላ ከጸጉር የቀጠነ የሚያምለጨለጭ ይሄ መንገድ ይጠብቀናል ሲራጥ የሚባለው። ይሄንን ሲራጥ ታዳ የምናልፈው ዛሬ ወተዘወዱ ብሏል። ወተዘወዱ ተሰነቁ ካሁኑ ባላንስን የተቋን ባላንስ ወይም ደግሞ ነዳጅ በዛ ነዳጅ ልክ ነው ሲራጥን የምታልፈው የምትሻገረው። شوف وتزود فإن خير الزاد التقوى واتقون يا أولي الألباب. شوف إن أنت የአቅል ባለቤቶች የልብ ባለቤቶች ፍሩኝ ወዮላችሁ። አላህን የሚፈራው በነገር ልብ ያለው ሰው ነው፣ አቅል ያለው ነው። ገባ? የማይፈራው በተቃራኒው ምንድነው? አቅሉ ላይ ችግር አለበት ማለት ነው። የፈለገ አቅሌ ሙሉ ነው ብሎ ምናምን ቢፈላሰፍም ነገር ግን አላህን ካልፈራ የአቅል ችግር አለበት። የሆነ ወንጀል ሲሰራ አቅሉ ላይ እንከን ወይም ደግሞ የሆነ ጉድለት ፈጥሮበት ነው። ዑለማዎች ወንጀል ይሰራሉ አይሰሩም? ቅድምም ብለናል። እነማ ሸሚን ዒባዲል ዑለማ ነው አይደል? ዑለማዎች ናቸው አላህ የሚፈሩት። ዑለማዎች እኮ ማዕሱም አይደሉም፣ ወንጀል ይሰራሉ። ግን ወንጀል የሚሰሩ በዛች ሰዓት በዛች ቅጽበት የአላህ ኃያልነት ምን ሆኗል? ከአእምሯቸው ተሰውሯል። ለጊዜው ስለተሰወረባቸው ነው። ግን ወደ አላህ ይመለሳል፣ ወዲያው ይመለስ። በቃ ልክ የሆነ ነገር ሲያለም ሰላቡ ሁረይራ እንዳሉት አንድ ሰው ዝሙ ሲሰራ ኢማኑ ተቅዋው ይነጠቅና ከላይ እንደ ጥላ ሆኖ ይጠብቃል፣ እንደ ጃንጥላ። فاذا تاب ተውበት ካደረገ استغفار ካደረገ ይመለስለታል። ስለዚህ የሆነ የአላህ ፍራቻ የሚባለው ነገር ተነስቶበት ነው አንድ ሰው ወንጀልን የሚሰራው ማለት ነው። فلأنصرن الحق حتى أنني أسقو على ساداتكم بطعاني እና ምንድነው ሲራጥ ሚለው ላይ አላህ ምን አለ? ወኢን ሚንኩም ኢላ ዋሪዱሃ አለ። ከናንተ አንድም የሚቀር የለም ሲራጥን የሚያልፍ ቢሆን እንጂ ማንናችሁም ላ መለክ ሙቀር ወላ ነቢ ወላ እንስ ወላ ጂን ማንኛውም ሰው ጂን መላእክት ሐታ ነቢ ሰለላሁ ዐለይሂ ወሰለም ተጠይቁ በጣም ከባዱ የውመል ቂያማ ከባዱ ክስተት ምንድነው? አይሻ ጠየቀኝ። እኛን በጣም የሚረሱበት ቤተሰብን የሚረሱበት ክስተት አለ የውመል ቂያማ አለ። አዎ ከዛ ውስጥ አንዱ ሲራጥ ነው። ሲራጥ ላይ ሐታ الانبياء ምንድነው የሚሉት? ነፍሲ ነፍሲ የሚሉበት ነው።
በጣም የሚያስጨናቂ የሆነ ክስተት ነው ከፊታችን የሚጠብቀን። ታዲያ ከዚህ ክስተት አንድ ሰው ነጻ የሚወጣው ወይም ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅድያ ይላል። ይሄ ቅሮት የሌለውን አላህ ጽፎታል። በቃ የግድ ታልፋለህ። ሲራጥን ማለፋ ሲራጥን ሳታልፍ ጀነት የለም። እና ከዛ አያውን ነው ስንጨርሰው ثم ننجي الذين اتقوا አየህ በግልጽ ማለት ነው። እነዚህ አላህ የፈሩ ሰዎች ነጃ እናወጣቸዋለን። አላህን የፈሩ ሰዎች ነጃ እናወጣቸዋለን። ምን ያልፋሉ ማለት ነው። ونظر الظالمين فيها جثيا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونظر الظالمين فيها جثيا ونظر الظالمين فيها جثيا እነዛ ነፍሳቸውን ሹህ ያልኩን በዚህ ጋር አምጣው ነፍሳቸውን በምን በኃጢአት ሹህ የበደሉ በጣም የደካከሙት እዛ በንበርክካቸውን ተዋቸዋለን። እየተራመዱ ያቀታቸውና መሄድ ያቀታቸው መዳህ ይጀምራሉ። መንጠቆ አለ በመንጠቆ ተይዘው ይወረወራሉ። ወልዒያዙ ቢላህ ለምን የተቅዋ ረሲዳቸው የተቅዋ ነዳጃቸው ስለተመናመነ ማለት ነው፣ ስለጎደለ ነው። በቃ ልክ ዱንያ ጋር ካለው ሁኔታ ጋር ነው የሚያያዘው ማለት ነው። የሆነ መኪና ረጅም ጉዞ ስታስብ ነዳጅን ሞልተህ ምናምን ነው አይደል? አኺራ ደግሞ ረጅም ጉዞ ነው። ለዛ ትልቁ ምንድነው ወተዘውድ ፈኢነ ኸይረ ዛዲ ተቅዋ። ለዛ ስንቅ ለዛ ነዳጁ ምንድነው ተቅዋ ነው። ከነሱ መካከል ሲራጥ የሚያልፉት ለምሳሌ በመብረቅ ብልጭታ ያህል የሚያልፉ አሉ። የመብረቅ ብልጭ ባንዴ የተቅዋቸውን ተመልከት። ረሲዳቸው ነዳጃቸው በጣም ፉል የሆነ ማለት ነው። ልክ የአይን ብልጭታ ያህል አይናቸውን ከድነው ሲከፍቱ ተሻግረዋል። እንደ አውሎ ንፋስ የሚሻገሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወሚንሁም ከነሱ መካከል እንደ ኃይለኛ ፈረስ ጋላቢ እንደ ኃይለኛ ገመል ጋላቢ የሚያልፋል። ቀስ ብሎ የሚራመዳል፣ የሚንበረከካል፣ እርስ በርሱ እየተተረማመሰ አንዱ ሌላው ላይ እየወደቀ የሚንጠባጠባል ማለት ነው። ወልዒያዙ ቢላህ ይሄ ሁሉ ከተቅዋ ጋር የተያዘ ነው። ስለዚህ ምን ተመራት የተቅዋ አንዱ ምንድነው? ሲራጥን ማለፍ። ሲራጥን ማለፍ ከፈለክ እዚህ ተቅዋ የተቅዋ ረሲድህን የተቅዋ ምንድን የሚባል ባላንስን ከፍ ማድረግ አለብህ። ይሄ አንዱ ነው። ሌላው አላህ ስብሓነሁ ወተዓላ ሱብሓነላህ በሚገርም መልኩ ምን ይላል መሰለ ኢነማ የተቀበሉ ላሁ ሚነል ሙተቂን አለቀ። አላህ የሚቀበለው ከሙተቆች ነው። በቃ ኢነማ የሚለው አዳቱ ሐስር ይሉታል የቋንቋ ሊቃውንቶች ማለት ነው። ነህው ላይ በቃ ይሄ የሚገድብ ነው። አላህ ሙተቂኖችን ብቻ ነው የሚቀበለው። ይሄ አያ ብዙ ሰለፎች ተቅይ ከመሆናቸው ጋር በጣም ያለቀሱበት አያ ነው። هل أنا من المتقين ነገርየው ከአደም ልጆች ታሪክ ጋር ነው የሚሄደው። ይሄ አያ ከአደም ልጆች ጋር ታሪክ ነው የሚገናኘው። ቁርባን አቀረበ ና ከአንደኛው የራሱ የሆነ ሐሰድ በሐሰድ የተነሳሳ ላቅቱለነክ ገለሃለሁ ሲል ኢነማ የተቀበሉ ነው። ልትገለኝ እጅህን ብታነሳ እኔ ልገልህ እጄን ማነሳ አይደለሁም ያለማቱን ጌታ አላህን እፈራለሁ። ምክንያቱ ተቋ ነው። ለዚህም ነው አሊ ኢብኑ አቢ ጣሊብ ወይም ሌላ ሰሃቢይም ምን ብለዋል መሰለ لو أني أعلم أن الله سبحانه وتعالى تقبل مني سجدة لفرحت خلاص ደሰት ነበር። በቃ ትልቅ ስኬት አንድ ስጁድ አላህ እንደተቀበለኝ ባቅና ዋስትና ቢኖረኝ ማለት ነው። በቃ በጣም ነበር መደሰተው። ለምን إنما يتقبل الله من المتقين አንዷን ስጁድ አላህ የሚቀበለው ተቅይ ስለሆንክ ነው። ሱብሃንአላህ። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ሰበቀ ዲርሃሙን አልፈ ዲርሃም አሉ። አንድ ዲናር አንድ ዲርሃም 1000 ዲርሃም በለጠ ቀደመ። እንዴት እንደ ስሌት ካየው እኮ 1000 ነው መብለጥ ያለበት። شوف انما يتقبل الله من አንተ ስራ መብዛት አይደለም። ይሄ ሰውዬ ለምሳሌ 1000 ያወጣው ሚሊዮን አለው በሚሊዮን ብር አለው 1000 ጥሩ ነገር ሰጠ። ምናልባት ሪያአን ወሱማን ይውልኝ ስሙልኝ ምናምን ብዙ ሀብታሞች በነገራችን ላይ ብዙ አንዳንድ ላይ ስንመለከት ለምሳሌ በሚስጥር እንዲሰደቃ የሆነ ቁጥር ምናምን ተቀምጦ ማንንም የሚሰጥ የለም አሉ የተወሰኑት ግን
አላህ ያዘነላቸው ናም ይኖራሉ። ይሄ لا يعدم الخير في امه محمد صلى الله عليه وسلم لا تزال من امتي طائفه አብዛኛውን ለማለት ነው። አይዋ አብዛኛውን አሁን በሳጅዶች ላይ መሰማው ነው። ለምሳሌ ማስፈጠሪያ ምናምን በዚህች አካውንት አስገቡ ይባላል። ምንም ሳንቲም የለም አይገባም። ግን ይሆነ እንደ ቴሌቶን ምናምን ሲደረግ እኔ ያው 100 ሺህ ነይቻለሁ 10 ሺህ ነይቻለሁ ምናምን ፉከከሩ ማለት ነው። ይሄም ጥሩ ሆኖ ሳለ ያው በግልጽ መስጠቱ የተወደደ ሆኖ ሳለ ግን ሚስጥሩስ የሚስጥር ሰደቃስ የሚስጥር ሰደቃ እኮ ከተቋ ጋር የሚገናኝ ነው። የተወደደ ስንል የተጠላ አይደለም ለማለት እንጂ ተቅዋው በጣም ከፍ ባለ ቁጥር ስራውን ይደብቃል። ኸፊይ ነው የሚሆነው። በቃ ነገሮችን ይደብቃል፣ ለማነሳሳትም ያደርጋል። ግን በይበልጥ ምን ይበልጣል ማለት በድብቅ የሚሰራው ስራ ይበልጣል። ሱብሃንአላህ። ለዚህ ነው ኢማም ማሊክ ምን ይላሉ? ከውጫዊ ከሆነው ስራ ይልቅ ድብቅ ስራን አብዛ ይላሉ። ድብቅ ስራ ነው የውመል ቂያማ ላንተ ነጃሚያ የሚያወጣ ወይም ደግሞ ለኻቲማ መስተካከል ይላሉ። ይሄ ኢብኑ ረጀብ አልሐንበሊ የተናገሩት ነው። 40 ነው ያንሸርህ ሲያደርጉ ማለት ነው። ጃሚዑ العلم والحكم የሚለው ኪታባቸው ላይ የአብዛኛው ሰው ኻቲማ መበላሸት ድብቅ ወንጀል ነው ይላሉ። የአብዛኛው በተቃራኒው ደግሞ የአብዛኛው ሰው ኻቲማው መስተካከል ድብቅ የሆኑ ስራዎች ናቸው። ኸይር ስራዎች ድብቅ ስራዎች ማለት ነው። ኸይር ስራዎች ያስፈልጋል። ጀዛከላሁ ኸይር ኡስታዝ። فلأنصرن الحق حتى أنني أسقو على ساداتكم بطعاني ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት በሁዳ መልቲ ሚዲያ አዲሱን ሁዳ ፖድካስት የተሰኘውን ፕሮግራማችን ነው። የተለያዩ እንግዶችን በየሳምንቱ ይዘን ከናንተ ጋር የምንገናኝበት ፕሮግራም ነው። ዛሬ ርዕሳችን ተቅዋ የሚል ነው። በተቅዋ ጉዳይ ላይ ያወራን ነው። ረመዳን ነው። የረመዳን የጾም ዋናው ሩሁ ተቅዋን ማግኘት ነው ተባለ። እናሳ ብለን እንጠይቃለን። ደግሞ ኡስታዝ እናሳ ይሄንን በረመዳን ላይ ምናልባት አላህ አግርቶልን ልናገኝ የምንችለውን ተቅዋ እንዴት ነው ማስቀጠል የምንችለው? ምክንያቱም ረመዳን ከወጣ በኋላ ሰው አብሮ የሚወጣልና እንዴት ነው ማስቀጠል የሚቻለው? ይሄም ሐቂቃ ጥሩ ጥያቄ ነው። ተቅዋ እንዴት ነው በጾማችን ተቅዋን የምናገኘው? የተቅዋ አርሽ ዙፋን አለ። እዛ ላይ ራሳችን የምናገኘው በጾም ምን ነገሮችን ስናደርግ ነው? አላህ Subhanahu Wa Ta'ala ለዓለኩም ተተቁም ብሏልና በጾም ተቅዋ ታገኛላችሁ ነው። አንደኛ ያው አጿጿማችንን ማየት አለብን። በምን አላማና በምን ግብ ነው? የአብዛኛውን ጾም እስኪ ተመልከት። ጾም መጣ ሲባል ከጥያቄዎች መረዳት ትችላለህ። ለምሳሌ የሆነ አይነ ጠብታ ተጠቀምኩኝና የሆነ ጣዕም ጉሮሮዬ ላይ ያገኘው ያስፈጥራል አያስፈጥርም? የጆሮ ጠብታ ምናምን ማለት ዛሂሪ ሆኖ ይሄ ከምግብ ከመጠጥ ጾም የሚያበላሹ ነገሮች አሉ። ይሄ መጥፎ ነው እያልኩ አይደለም። ግን ዋናው ከጾም የሚፈለገው አላማ ምንድነው? አሁን ቀደም ሩሁ ብለዋል። ባጢኑ የሚፈለገው ምንድነው? ተቅዋን ነው። ይሄ ማለት በእያንዳንዱ ቀን ማለት ዛሬ 6ኛ ቀናችን ነው። ወደ 7ኛው ሌሊት እየተሸጋገርን ነው። ምናልባት ይሄ ፕሮግራም ሲደርሳቸው ስንተኛ ላይ እንደሆነ ባናቀም እየሰራን ያለ 6ኛ ላይ ነው። فلأنصرن الحق حتى أنني أسقو على ساداتكم بطعاني طيب ብዙ ጊዜ ሰዎች ኢባዳ ላይ ተኩራታቸው ምንድነው? ውጫዊ የሆነው ዛሂር የሆነው ነገር ላይ ነው እንጂ ዋናው አላማው ላይ ታርጌት አያደርጉም። ቀደም እንዳልኩ ነው። ስለ ጾም ሲመጣ አብዛኛው ጊዜ የሚያስፈጥሩ ከምግብ ጋር ከመጠጥ ጋር የተያዙ ነገሮች ናቸው ጥያቄዎቹ። ዋናው እንዴት ነው በጾሜ ተቅዋን ማገኘው? ምክንያቱም ለዓለኩም ተተቁም ብሏል አላህ። በቃ ለዓለኩም ማለት የሆነ ጀሪብ ሞክርና ከዛ ተቅዋ ልታገኝም ላታገኝም ትችላለህ አይደለም። እርግጠኝነት አላማውን ግቡን አውቃችሁ ከጾማችሁ ተቅዋን ታገኛላችሁ ነው። እና የአብዛኞቻችን ችግር ውጫዊ የሆነው ነገር ላይ ነው ትኩረታችን። ሰላት ቅድም እንደ ምሳሌ አንስተናል። ሰላት በቃ የሆነ እንዳይጠፋብን ውዱ እንዳይጠፋብን ሩክን ቂራአታችን ፋቲሃን ምናምን እዛች ላይ ትኩረት እናደርጋለን። ግን አላሁ አክበር ካልነበት ሰዓት ጀምሮ የለንም። ልቡ ሰላት ሁሹዕ የሚባለው ነገር የለም።
ለዚህ ነው ምናሉ ነብይ ሰለላሁ ዐለይሂ ወሰለም وينصرف العبد من صلاته فلا يكتب له إلا عشرها إلا تسعها إلا ثمنها إلا سبعها إلا سدسها ሰውየው ሰላት ሰግዶ ሲያበቃ ከ10 አንድ 10ኛ የሚያገኛለ 2 10ኛ የሚያገኛለ 3 10ኛ 4 10ኛ ግማሽ የሚያገኛለ መጨረሻ ላይ ምን አሉ وينصرف من صلاته وما يقبل منه إلا ما عقل منه وكما قال عليه الصلاة والسلام كصلاته ያሰላምታል ተቀባይነት የለውም በዛ ውስጥ አቅል አርጎ አስተውሎ በኹሹ የሰገደው ሲቀር ሹፍ መስጂድ ውስጥ ገብተን እንሰግዳለን በአንድ ኢማም ጀማዓችን አንድ ነው ግን ከኛ መሐከል 10 አስመዝግቦ የሚወጣል 9 አግኝቶ 8 ግማሽ አግኝቶ በባዶ በዜሮ የሚወጣል ቀዳ አውጣ አይባልም በነገራችን ላይ ሰግዳ በቃ አቴንዳንስ ተይዞለታል ዛሬ ሰግዳል ግን የለም አላህ ዘንድ ዜሮ ነው የተጻፈው የሆነ ነገር ድር ምናምን ክፈል ተባልና ከሚመጡ ተመዝግባል ግን አልከፈልክም እንደዛ ነው ትምህርት ቤትም ራሱ እኮ ሰርቲፊኬት የሚሰጥ ወይም ስለተማርክ ነው አቴንዳንስ ካለ ዜሮ ይጻፈላል ዜሮ ነው የምታገኘው ክብር ነው ይባላል ስለተማርክ ነው እዛ ቁጭ ስላልክ ነው ያው ያስፈራል ሀቂቃ አሁንም ጾማችንም እንደዛ ነው አሁን 30 ቀን ጾመናል ተረበናል ተጠምተናል ምናም ደክመናል በተለይ አሁን ሙቀት ፀሐዩ ምናም ባየለበት ሁኔታ ጾም በጣም እየከበደ ነው እዚህ ውስጥ 30ው ማሻአላህ በተቋ አጅቦ ማለት ነው 30ው የሚያስመዘግባል ከዛ ውስጥ አንድም የማይጻፍለታል ለምን ተቋን ተህቂቅ ስላላደረገ ተቋን ስላላረጋገጠ ማለት ነው እዚህ አንደኛው የመጀመሪያው ተዕዚሙላህ ነው ተቅዋ ማለት ጾምና ተቅዋ ያላቸው ትስስር ወይም በጾም ውስጥ እንዴት አላህን ፈራልን ከተባለ አላህን ማክበር የአላህን ትእዛዝ ማክበር ማላቅ አላህ في حديث القدسي እንደሚለው ማለት አሶሙ ሊያለ ጾም ለኔ ነው አለ ሌላውስ ዒባዳ ለሱ አይደል ሶላት በሰግድ እኮ ሰው ያያል ቁርአን በቀራ ሰው ሊሰማ ይችላል ሰደቃ አስተው ቢያንስ ደብቀ እንኳን ስትሰጥ ያ ሰውዬ ያይባል አይደል እንዴ ጾም ግን ትጹም አትጹም አንተና አላህ ብቻ ነው ተታወቁት አሶሙ ሊያለ ሹፋዬ እዚህ ጋር አሁን ምትበላው ምትጠጣው ነገር ተመቻችቶልሃል ቤት ስትገባ ለምሳሌ ፍሪጁ ከፈት ስታደርግ ከሱሁር የተራረፉ ነገሮች አሉ ቀዝቀዝ ያለ ነገር በዚህ ሙቀት መጠጣት ያምራል ግን ምን ትላለ አላህ ያኛል አላህ ከልክሎኛል ያ ነፍሲ ተአደብ ይላል ነፍሲ አደብያሽ ከተወሰነ ሰዓት በኋላ መግሪብ አዛን ይባላል ይዛኔ ይፈልግሽው እናደባላልክ አከዛ ልክ ሐቂቃ የጾም የአንድ ቀን የጾም ውሎ የዱንያ ህይወታችን ጋር ይመሳሰላል ይላሉ ለምሳሌ አንተም ቢያስፈልግ ምግብ መጠጥ ሚስት ለምሳሌ ተቆነጃጅታ ተዋባ ምናም ብታያት خلاص በኋላ እንገናኝ ነው ለምትለው እንጂ ያኒ የጾምን ክብርን አትዳፈርም ትፈራለህ በቃ እንጂ አሁን በራችሁን ዘግታችሁ ምናምን እንደፈለጋችሁ ማድረግ እኮ ትችላላችሁ ማን ስለሚያይ ነው ያን ነገር የተውከው አላህ ስለዚህ ለዚህ ነው አላህ Subhanahu Wa Ta'ala ለአንሁ አለ ለምን ለኔ እኔ ነኝ መመነደው አለ ምንዳው ስንት እንደሆነ አልነግራችሁም በጣም እጥፍ አርጌን መከፍሉ አለና ለአንሁ يدعو ይታዋላለ طعامه ምግቡን وشرابه وشهوته ስሜቱን ለኔ ብሎ ነው የሚታው ለኔ ብሎ ባይሆንም ተደብቆ ማፍጠር ይችላል ዋናው ይሄ ነው ተዕዚሙላህ አላህን ማላቅ አላህ የከለከለ መከልከል የታዘዝከውን በተለይ ደግሞ ጾም ላይ የታዘዝናቸው ነገሮች አሉ ጾም ላይ ቁርአን ስትቀራ ማለት ነው ጾመኞችን ስታስፈጥር በሌሊቱ ክፍለ ጊዜ ምን አለ ሰላት ተራዊህ አለ قيام الليل አለ ለዚህም ነው ابن رجب الحنبلي ምን ይላሉ لطائف المعارف በተሰኘው ኪታባቸው ላይ وقد يجتمع للعبد في رمضان جهادان በረመዳኑ ክፍለ ጊዜ ለአንድ ባሪያ ሁለት ጂሃዶች ይሰባሰቡለታል ጂሃዱን بالنهار በቀኑ ክፍለ ጊዜ ጂሃድ አለው ማዕሲያም ጾም ራሱ ትልቅ ጂሃድ ነው ያኒ እንዳይጠፋብህ ጥንቃቄ አድርገህ
ከጸነው ከሐራም ራስን ቆጠበ ከሚያስፈጥሩ ነገር ጠበቀ ከذلك በሌሊቱ ክፍለ ጊዜ قيام الليل ይሄ ጂሃድ ነው ገብቷል አይደል ትግል ነው ከእንቅልፍ ጋር ትግል ነው አንዳንዱ ሰው ለምሳሌ ጾም ምን ይመስለዋል የሆነ የምግብ ወይም ደግሞ የረሃብ ችሎታው ችሎታው አለው የለውም የሚለው መመዘኛ ይመስለዋል ለዚህም ሲባል ልክ ሱሁር ላይ ይተቀጠቀና ይበላና ከዚህ በኋላ ለ3 ቀን ለ4 ቀን አትበላም የሚባል ይመስል በደንብ ይበላል ከዛስ ሱቢ ሰግዶ ለጥ ይላል ቀን ሙሉ የተኛ ምን ያለ ጥላ እየፈለገ ብራም ያሳልፋል ከዛ ደግሞ ከአስር በኋላ በጉጉት ይጠብቃል ፍጡሩን ማለት ነው ሱብሃንአላህ አሁን በዚህ መልኩ ምን ጾም እንዴት ነው ተቋም የሚያስገኝልን በእንደዚህ አይነት መልኩ ከሆነ ሐቂቃ አንዳንድ እንስሳዎች ከኛ የተሻሉ ናቸው ለምሳሌ ግመል ብዙ ጊዜ ምሳሌ የሚሰጥበት ነው ብዙ ቀናቶች ያለ ምግብ ያለ መጠጥ የመቆየት ችሎታ አለው ከምግብ ተቆጥቧል ከመጠጥ ተቆጥቧልና ግመል ጾሟል ይባላል ስለዚህ ዋናው የሚፈልገው ምንድነው በረመዳን ወይም በጾማችን ላይ አንደኛ አላህ Subhanahu Wa Ta'ala መፍራት የሚባለውን ማረጋገጥ ሁለተኛ በኢባዳዎች ማጀብ ከዛ ነው ከጾም ጋር የተያዙ ኢባዳዎች አሉ ረመዳን ነው አይደል ረመዳን ቁርአን የወረደበት ወር ነው ቁርአን ትቀራለህ ሌይል ተሐጁድ ተራዊህ ማሳለፍ የለብህም ሱና ሰላቶችን ፈርድ ሰላቶችን በአግባቡ በጀማዓ ትሰግዳለህ ከዛ ነው ተፍጢር الصائمين ጾመኞችን ታስፈጥራለህ ዝምድና ትቀጥላለህ ለወላጆች መልካም ትውላለህ በዛን ቀን መተኛት ምናም ስንፍና የስንፍና ወር አይደለም በቃ ምትሰራበት ነው ምትታገልበት ነው ተለፋና መጨረሻ ላይ ነው ውጤቱን ስታገኝ የምትደሰተው الصائمي فرحتان አላሉ ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ሁለት ደስታ አለው አንደኛ ሲያፈጥ ነገ ደግሞ የውመል ቂያማ አላህን ሲገናኝ የጾመኞችን አጅርን ያገኛል ያያል ይመለከታል ያኒ ለጾመኞች ተብሎ የተዘጋጀ የጀነት በር አለ ረያን የሚባል الجزاء من جنس العمل እዚህ ለአላህ ብሎ ተጠምቶ ነበርና ረያን ተባለ ጥሙን የሚያረካበት ማለት ነው ጀዛከላሁ ኸይር ኡስታዝና አንድ ጥያቄ መጨመር ቢኖርብኝ በረመዳን ከሌሎች ጊዜያቶች በተለየ በጾሙ ወደ ተቋ ወይንም አላህን ወደ መፍራት ሊያቀርበን የሚችለው ነገር ምንድነው طيب خير ይህ እንግዲህ በሐዲስ ለመስልህ መልእክተኛው አለይሂ ሰላቱ ወሰላም ወይም ደግሞ ሐዲስ አልቁድሲ ላይ አላህ Subhanahu Wa Ta'ala ያለው ነገር አለ ምንድነው وما تقرب إلي عبدي بشيء أحب إلي مما افترضت عليه እኔ እሱ ላይ ባሪያዬ ላይ ግዴታ ካደረኩበት ፈርድ ካደረኩበት ነገር የበለጠ ወደኔ የሚያቀርበው ነገር የለም ስለዚህ በጾም ጊዜ ወደ አላህ በጣም እንድትቃረብ ተቋን እንድትጨምር የሚያደርግ ነገር ግዴታ ፈርድ የሆኑ ነገሮችን ቅድሚያ መስጠት ሶላትን 5 አውቃት ሶላት በምንም ምክንያት ሊያመልጥ አይገባም ከዛም ሱናን ማስከተል ሱናን ያስከተለ ከመጣ ይላል وما يزال عبدي يتقرب إلي بالنوافل حتى أحبه እስከ ወደው ድረስ ማለት ነው ወደድኩት ማለት ደግሞ كنت سمعه الذي يسمع የሚሰማበት ሹፋውን ተቋጋ መጣ የሚሰማበትን ጆሮ ነውንለታለሁ መጥፎ ነገር እንዳይሰማ ጥበቃ አደርግለታለሁ وقاية خلاص ከባድ እንትን ማለት ነው يسدده في أقواله وفي سمعه وفي بصره በሚያየው እይታ ላይ ኸይርን የሚመለከትበት አይኑን ጆሮን መልካም ነገር የሚሰማ አንደበቱን ቁርአን ለመቅራት እጁን ለኸይር ነገር ነው የሚዘረጋው እግሩን ሆነለታል የሚሄደው ወደ ሰላት ወደ መስጂድ ወደ ሙሐደራ ወደ ኸይር ሰዎችን ለማስታረቅ ዝምድና ለመቀጠል ወላጆችን ለመጠየቅ የመሳሰሉት ሱብሃንአላህ ለዛ ምን አደርገዋለሁ ተውፊቁን እሰጠዋለሁ ምን ሲያደርግ ፈርድን ተወቶ ሱናን ስለዚህ ያው ሐዲሱ ሰነድ መቃል ላይ ችግር ያለበት ቢሆንም ሌላ ጊዜ ከሚሰገደው ሰላት ፈርድ ሰላት በሰባ እንደሚባዛ ሱናውም ልክ እንደዛ እንደሚባዛ ኢባዳዎቹ ራሳቸው በጣም ከፍ ያሉ ምንዳ የሚያስገኙ ናቸው ከذلك حتى ምንድነው የሚለው ለሞች የሚሰራው ወንጀል የዛ ነው ያለው ማለት ነው ዋጋው ይበዛል ክብደት አለው
ግን ክብደቱ ሙዳዓፍ ላይሆን ይችላል። ጂንሱ አይነቱ ግን በጣም ተለቅ ያለ ነው። ለምን የአላህ Subhanahu Wa Ta'ala ያከበረውን ያላቀውን ረመዳን ክብሩን መዳፈር ይሄ የአላህ ክብር መዳፈር በራሱ በጣም ከባድ ነገር ነው። በነገራችን ላይ ሙሉ ስራን ሁሉ ሊያበላሽ ይችላል። አላህን መፍራት ሌላን ነገር አለ መፍራት ነው ከሚለው ጋርም ራሱ የሆነ ያየሁት ነገር ነበር። ሱረቱ ጣሃ ላይ የፊራውን ደጋሚዎች ለድግምት ተጠሩ አይደል? ለድግምት ተጠርተው መጥተው ሊደግሙ ነው እና ከሙሳ አለይሂ ሰላም ጋር ሊደራደሩ ነው። በድግምትኛ እንሻላል ሙሳን ደጋሚ ነህ ብለውት ማለት ነው። ከዛ አላህ ተአምሩን በሙሳ በኩል ሲያሳያቸው አመና ቢረቢ ሙሳ ወሃሩን አይሉ እና እንትና ፊራውን ብድግ ብሎ እጅና እግራቸውን ቀኝና ግራውን ቆራርጬ የሆነ ነገር ላይ ሰጣላችኋለሁ ምናም ብሎ ሲያስፈራራቸው ምንም አታመጣም የምታመጣው እዚህ ዱንያ ላይ ነው የምታመጣው ሁሉ ነገር ብታመጣ የምታመጣው ዱንያ ላይ ነው። በቃ አላህን ነው መንፈራው። አላህ ካመጣልን ከታምር የወለጠ ምንም ነገር የሚበልጥብን ነገር የለም። ዱንያ ላይ የፈለገ ነገር ማንኛውም እንግዲህ ከፊራውን የበለጠ ነበር እንዴ? እንደዛ ባገነን ሀያል ምንም ቢመጣ አላህን ከፈራህ ከቁባት ቆጥሮም ነው እኮ። አላህን መፍራት በጣም ከባድ ነገር ነውና እንደ ቀልድ የሚገኝ ነገርም አይደለም። ይሄን ረመዳን በጣም ከብዙ ነገሮች ተቆጥበን የግድ ልንሰነቀው የሚገባ ነገር ነው። የሰላታችን አማራጭ እኮ አይደለም። ሀቂቃ አሁን ተቅዋ ማለት የተፈጠርንበት ዓላማ ኢባዳ ነው ብለናል አይደል? ከኢባዳ ደግሞ በስተጀርባ የሚፈለገው ተቅዋ ነው። ስለዚህ ምን ያህል በእያንዳንዱ ቀን ተቅዋን ጨምረናል። ተቅዋ ካልጨምር ጾማችን ላይ ችግር አለ ማለት ነው። ራሳችን ሙራጃ ልናደርግ ይገባል። ረመዳንና ሌላው ረመዳን ከረመዳን ውጭ ያለው ጊዜ ብዙ ረመዳኖች አልፈውናል። ሀቂቃ ተመሳሳይ መሆን የለበትም እንጂ ብዙ ረመዳኖች እንዲያውም እኮ ይሄንን ነገር ስንሰማ ሀቂቃ ልንቆጭ ይገባል። ወይኔ ይሄን ነገር ከመጀመሪያው ሰምቼው የዛሬ ስንት አመት ሰምቼው ቢሆን ኖሮ በደንብ ጾሜን በትክክል አላህ በሚፈልገው መልኩ ተቅዋን አግኝቼ ሀቂቃ ስለ ተቅዋ ስናወራ ያው ሰመራት ላይ ፍሬዎቹ ላይ እንጠቅሰዋለን ብዬ ነበር እንጂ ወደ ኋላ ያዘገየሁት አንዳንዴ እንዴት ነው አያምርህም? ተቅዋ ስለ ተቅዮ ሲነገር ታሪካቸው ሲነበብ ያ ለይተኒ ኩንቱ ማዕሁም ትላለህ። ምን አለ በቃ ተቅዋ አማርኛ የምትልበት ጊዜ እኮ አለ። በተለይ في زمننا هذا በዚህ ዘመናችን በጣም ብዙ ብጅታዎች በበዙበት ፊትነተ ሸህዋት ወሸህዋት የስሜት የሸህዋ ፈተናዎች በበዙበት ዘመን ተቅዋ ያምራል ሀቂቃ ማለት ነው። ከተቅዋ ተቅዮች መካከል ለምሳሌ ዱዓቸው መቅቡል እንደነበረ እንዲህ አይነት ከራማ ሳዩ ሲባል ሰማ ያለይተኒ ኩንቱ ማዕሁም ትላለህ። ምን አለ ከነሱ ቦንኩ ምን አለ መቼ ነው ተቅዋ የሚባለው ነገር ላይ ራሴ ማገኘው የሚለው ጥያቄ እኮ የሁላችን ጥያቄ ነው። ለዚህ ነው ተቅዋ እንድታገኙ ነው ጾም በየአመቱ አንድ ወር የተደነገገባችሁ። ይሄ ማለት የአመት ስንቅ ነው አንድ ወር ላይ። ለዚህ ነው አላህ መልእክተኛው አለይሂ ሰላቱ ሰላም ምን ይላሉ መሰል ረመዳን ለረመዳን والجمعة إلى الجمعة والعمرة إلى العمرة كفارة لما بينهما إذا اجتنبت الكبائر ከባባድ ወንጀሎች በረመዳን እና ረመዳን መካከል የተሰሩ ጥቃቅን ወንጀሎች በረመዳን ይማራሉ። ጁምዓም እንደዚሁ በሳምንት የተሰሩ በጁምዓ ይታበሳል። በአምስት አውቀት ሰላት መካከል የተሰሩ ጥቃቅን ወንጀሎች ይታበሳሉ። በኡምራ መካከል እንደዚሁ ግን አሉ ከባባድ ሲቀር ከባባዱ ለምን አይማሩም? እንዴ ይሄ እኮ ጥያቄ ሊነሳ አይገባም። ከባባዱማ ረመዳንን በመጾም ተቅዋ የሚባለውን አግኝታ ተቅዋ ምንድነው? ከሐራም ከከባኢር ራስን መቆጠብ ነው። ለአመት ስንቅ ነው የሚሆነው ማለት ነው። ስለዚህ አሁን እኛ ጾመን ራሳችን የተሻለ ደረጃ ላይ ካላገኘን خلاص ጾማችን ላይ ችግር አለ እንከን አለ ማለት ነው። ኡስታዝ ሌላ ምን ትዝ አለኝ መሰለህ? ኑህ አለይሂ ሰላም 950 አመት ዳዋ አደረገ። ከዛ 80 ሰው ነው እንደዚህ ትንሽ ሰው ብቻ ነው ዳዋን ጥሪውን የተቀበለው። ማመነ ማሁ ኢላ ቀሊል ይላል። ትንሽ ሰው ብቻ ነበር የተቀበለው። በኋላ አላህም ከዚህ በኋላ እኮ ማንም ሰው አይቀበልህም ጥሪህን አለው።
ለምን ይላሉ ኮታ አለው አሉ ሰው የሚሰጥህ እንደ ርዝቅ የሚሰጥህ ላንተ ልትሰማው የሚመጣልህ ማስታወሻ አለ ያ ማስታወሻ በቅቷቸዋል ከዛ በላይ አይደርሳቸውም እና አንዳንዴ መለስ ብለህ ወደ ራስህ ማየት አለብህ ይሄ መጨረሻ ማስታወሻዬስ ቢሆን ሱብሃንአላህ ይሄ መጨረሻ ማስታወሻዬስ ቢሆን በቃ ብዙ ዱዓዎችን ሰምቻለሁ ብዙ ጥሪዎችን ሰምቻለሁ ብዙ ነገሮች በእኔ ጆሮ ውስጥ አልፈዋሉ ሰው መስጂድ ሄዶ ሰላት ሰግዶ ምንም ፍራቻ ካላገኘ ቀብር ውስጥ ሄዶ ቀብር ተብሎ ሄዶ አይቶ ሰው ሲቀበር አይቶ ምንም ልብ ውስጥ ፍራቻ ካልመጣ እዛው ሚዛን እያጭበረበረ እዛው ዚና ላይ እየተጨማለቀ በገንዘቡ የፈለገውን እየሰራ ከሄደ ማስታወሻህ የመጨረሻ ኮታ ላንተ የተሰጠ ይሄ የመጨረሻ ነው ቢባልስ ምን ማስተማመኛ አለ እና ልንፈራ ግድ ነው ግን ከዚህ ጋር እግረ መንገድ ኡስታዝ እንዲያነሱልን የምንፈልገው የሶሻል ሚዲያ አለ የሶሻል ሚዲያ አጠቃቀማችንስ በረመዳን መታየት የለበትም ኡስታዝ እስቲ እሱ ላይ የሆነ ነገር ይሄ ተቋን ራሱ ቢቀዳድድብን ተቋችን የሚያመናምንብን ነገር አንዱ ሐቂቃ ሶሻል ሚዲያ የሚባለው ነገር ነው እንደው ሐራሙን ይቀር እንደው ሐላል እንኳን ቢሆን ማለት ነው በሐላል ይዛን በጣም ብዙ ሰዓት መታሳለፍ ከሆነ አንድ የሚሉት ነገር አለ ዑለማዎቻችን فكل ما أشغلك من القرآن مكروه ይላሉ ሐላል እንኳን ቢሆን ከቁርአን አሁን ትልቁ የቁርአን ወር ነው አይደል ያለነው ቁርአን እንዳትቀራ ካደረገ ሶሻል ሚዲያ አስሪ የምታይ ከሆነ መክሩህ ነው በቃ የተጠላ ነገር ሐላሉን እኮ ያየህ ነው فما بالك بالحرام حرام ከሆነ ደግሞ በአይን የሚገቡ ነፍስያን ቀልብህን ሩህን የሚያሳሱ ነገሮች አሉ በአንድ እይታ يعني نظرة አንድ እይታ ማለት ነው ሲሃም ሲሃም ኢብሊስ የኢብሊስ ቀስት ነው በቃ ቀጥታ ሄዶ ልብህን ነው የሚመታው ምናልባትም ኻቲማ ለመበላሽ ብዙ ሐቂቃ ከሳት አንፃር እንጂ ብዙ ቂሳዎች ማንሳት ይቻላል በአይን በእይታ ብቻ መንገድ ስተው ከፍረው እስልምናን ለቀው በጣም የተቋጠግ ላይ ደረሱ ሰዎች መጨረሻቸው የተበላሸበት ሁኔታ አለ አንድ ነገር ላንሳና ይበልጥ ከዚህ ጋር የሚያጠናክር ክስተት ነው ማለት በኢማሙ ማሊክ ዘመን ነው እንዲህ ያስቀሩ ይባላል ያው ደረሶቻቸው ከተለያየ አካባቢ ነው የሚመጡት መዲና ላይ ማለት ነው እና እንዲህ የቀሩ ሳለ ዝሆን በዛ በኩል ማለት በሚያስቀሩ በመስጂድ ነበዊ በኩል አለፈ ማለት ነው ከዛ ዝሆን ምናምን ተባለ ዝሆን መዲና ላይ መካ ላይ ማለት አረብ ምድር ላይ ታይቶ አይታወቅም በስም ብቻ ነው ፊልም ምናምን ይባሉ የለም እዚህ ዝሆንን ለማየት እንዳለ ግር ብለው ወጡ ተማሪዎች ማለት ነው ኢላ طالب واحد አንድ ተማሪ ሲቀር وهو يحيى ابن يحيى ይባላል የሳቸው ተማሪ ነው ሁሉም ግር ብሎ ሲወጣ ከዛ በጣም ተገርሞ አንተ ስለምን አልወጣህ ማለት لا انما جئت من المغرب እንግዲህ ከአንደሎስ ነው የመጣው ከመግሪብ አቋርጭ የመጣው ኢማሙ ማሊክ ጋር ሐዲስ ለቀራ እንጂ ዝሆን ላይ አይደለም የመጣው ታን ሱብሃንአላህ ልክ አሁን ረመዳን የቁርአን ወር ነው አይደለ ቁርአን እንቀራበት ነው ልክ አሁን እንደዚህ ሆኑ ከቁርአን ሊያዘናጉ የሚችሉ ለምሳሌ እስላማዊ ድራማ ተብሎ ሁሉ የሚለቀቁ ነሺዳዎች መንዙማዎች hatta እነዚህ ምንድነው ከቁርአን ሊያዘናጉ ናቸው ሐቂቃ ማለት ነው ምናልባት አዘጋጆቹ ይሄንን አስበውና አላሰቡ ንያቸውን አላህ ይተሳሰባቸው ቀደም ብለናል فكل ما اشغلك من القرآن فهو مكروه እንደዚህ ሆኖ መሆን የለበትም ማለት ነው የተለያዩ ቴሌቪዥን ላይ የሚቀርቡ ፕሮግራሞች ስልክ ላይ የምታያቸው ነገሮች ልክ እንደዚህ ሆኖ ኢልምን የሚያስመልጡ የረመዳኑን በረካ ተቋን እንዳታገኝ ያደርጋልና ስለዚህ አጠቃቀማችን የተገደበ መሆን አለበት የሆነ ሰዓት ወሰነን ሚዛን ሊኖር ይገባል ሐቂቃ አሁን እኮ ፕሮግራሞች አሉ ስክሪን ታይም አንዳንዴ ሐቂቃ ምንም አልተጠቀምኩም በራሴ እንዲህ ከፈት አድርጌ ሳየው እዚህ ላይ የሆነ 2 ሰዓት ተጠቅማል እዚህ ላይ 3 ሰዓት ተጠቅማል አንድ ላይ ተሰበስበው 6-7 ሰዓት ይሆናል በቃ ምንም አልተጠቀምኩም ብለህ ማለት ነው ሐቂቃ ይሄ በጣም ትልቅ ቻሌንጅ ነው የሆነው
ሶሻል ሚዲያ የሚባለው ነገር ማለት ነው። ስለዚህ ሐቂቃ ያንን ብታው የምትከስረው ነገር የለም ብታተርፍ እንጂ ሐቂቃ ማለት ነው። ብዙ ፈተናዎች እኮ የመጡት ይሄ ነገር ከመጣ በኋላ አይደል እንዴ? ያለይት ምን ይባላል? ቴክኖሎጂያ ቀረበል በዒድ ይላል። ሩቁን አቀረበ፣ ቅርቡን ደግሞ አራራቀ። ሀታ ዝምድና እኮ ለመጠየቅ ቤተሰብ ወላጆችን ለመጠየቅ ሄደህ እኮ ወዲያው ስልክን አንስተህ ምናምን። አንድ ሴት እናት ምን አደረገች ይባላል? ያው እየመጡ ጁማ ይዘይሯታል ልጆቿ ማለት ነው። ከዛ ምን አደረገች? በር ላይ የሆነ ቅርጫት ነገር አደረገች ነው። ሁላችሁ ሞባይላችሁን እዚህ ጋር አስቀምጡ፣ እኔ ልዘይር ነው የመጣሽ፣ እኔ ልታወር። በቃ ልክ ዚያራን ጨርሰው ሲወጡ ከዛ ከቅርጫቱ ነው እያወጡ ሞባይላቸውን ይዘው የሚሄዱት ማለት ነው። ስለዚህ በጣም ብዙ የጎንዮሽ ጉዳት አለው ሐቂቃ ማለት ነው። እኔም እኮ እያወራህ እየመጣልኝ ነው። ባል ከቤት ሲገባ ሰላም አለይኩም ሲል ስልኳ ላይ ረጅም ጊዜ ቆይታ ነው አለይኩም ሰላም ወደ ስልኳ ነው። ልጆች አንተ ልጅ አታርፍም እዛ ሆና ነው ምን እየሰራ ነው የምታውቅበት ነገር የለም። ቦይ ፍሬንድሽ የሚልም አለ አንዳንዱ አንብበናል። ቦይ ፍሬንድሽ ነው እኮ ስልክሽ በቃ ቢዚ አድርጎሻል። ትዳርም እየፈረሰ ነው በስልክ ምክንያት። አንዱ ምን አለ እኔ ከፈታው በስልክሽ ነው። ስልክሽ ብዙ ነገር ቢዚ አድርጎሻል፣ ከኔ ከልጆቼ ከሁላችንም ቢዚ አድርጎሻል። ስለዚህ ይሄን ስልክ እንደጠላሁት ሌላ ነገር አልጠላሁትም አላሉ ጽሁፍ ላይ። እና ረመዳን ላይ ደግሞ ረመዳናችንን የሚሻማ ጊዜያችንን የሚሻማ ጊዜ ወርቅማ የሆኑ ቀናቶች ሌሊቶች ናቸው። ጊዜ ወርቅ ነው አትበሉ ይባላል። ወርቅ በገንዘብ ይገዛል፣ ጊዜ ግን በገንዘብ አይገዛም። አንዴ ካለፈ አለፈ ነው። ሰዎች የቀናት ጥርቅም ናቸው። ያንን ቀን አንድ ሲኖሩ አንድ እየጎደሉ ነው ከተሰጣቸው አንድ እየጎደሉ ነውና ከሚያጎድለን ነገር በዋጋ የምንከፍልበትን ነገር ቦታ ልንሰጥ ይገባል የሚል ነገር እግረ መንገድ ልናወራ ይገባል። فلأنصرن الحق حتى أنني أسقو على ساداتكم بطعاني እና እዚሁ ላይ ኡስታዝ እንደ መጨረሻ ለዚህ ተመልካቾቻችን የምትመክሩት ነገር ካለ ከዚህ ፖድካስት ላይ ሐሳቡን ያካፍሉንና እንሰናበታቸዋለን። ሐቂቃ ያው መጀመሪያ ላይ ማለት ቢኖርብኝም ያው እዚህ ፕሮግራም ስለጠራችሁኝ አክብራችሁኝ ስለጠራችሁኝ ሐቂቃ ታላቅ የሆነ ምስጋና አለኝ። እንደዚህ አይነት ሐቂቃ ዘመኑን ያማከለ የዳዕዋ ስልት ይሄ ፖድካስት ወይም ደግሞ ፖድካስት እነዚህ እንትኖች ማለት ነው ዳዕዋው ላይ ሐቂቃ ትልቅ ተጽዕኖ ያመጣ ነው። ብዙ ሰዎች እንደዚህ አይነት እይታ ላይ ትኩረትና ዝንባሌያቸው አለና ይሄንን ክፍተት የዳዕዋውን ክፍተት ለመሙላት ብላችሁ ሁዳ መልቲ ሚዲያ ይሄንን ማዘጋጀታቸው ሐቂቃ ልትመሰገኑት የሚገባ ነው። ኢንሻአላህ እንግዲህ የሰማነውን አላህ Subhanahu Wa Ta'ala ባችን ላይ አኖሮ ወደ ተግባር ምን ገባና እንዲሁም ደግሞ ቢያንስ የተቋን ሽታውን ከሚያሸቱት ባሮች አላህ Subhanahu Wa Ta'ala እንዲያደርገንና በጾማቸው ተቋን ከሚያገኙ ደግሞ ደጋግሞ ጾምን ከሚጾሙ ኢንሻአላህ ባሮች አላህ እንዲያደርገን እንማጸነዋለን። በዚህ ላይ እንግዲህ አያበቃም። ሊቃችን ከጾም ጋር ተያዙ ሌሎችም ርዕሶች ይኖራሉ። በኢድኒላህ በሌላ ጊዜ የምንመለስ ይሆናል ማለት ነው። ጀዛከላህ ኸይር። ክብራትና ክብራን ተመልካቾቻችን ለዛሬ ያዘጋጀንላችሁ የተከታተላችሁትን ይመስል ነበር። በእርግጥ የጌታችን አላህ Subhanahu Wa Ta'ala መልካም ፍቃድ ከሆነ ሳምንት ከሌላ እንግዳ ጋር አብረን እንገናኛለን። ለዛሬው ግን በዚሁ ስንሰናበታችሁ ከአደራ ጋር ነው። አደራ ይህን ፕሮግራማችንን ወደ ሌሎች ወንድሞች ጋር በማድረስ ተባበሩን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። فلأنصرن الحق حتى أنني أسقو على ساداتكم بطعاني